በዚህን ሰዓት ጄሪና ወይዘሮ መርሲ አንድ ነገር ያስባሉ። ያቺ ጦሰኛ ሴትዮ ትንሽ ከቆየች ሁላችንም መከራችንን መሄዳችን ነው ስትልም ሜርሲ ትናገራለች። በዚህን ሰዓት አንድ ያልታሰበ ነገር እየተፈጠረ ይመስለኛል። የብሌንና የአምነን ፍቅር መድረሻው ምን ላይ ይሆን? እጅግ በጣም የሚገርመው በዚህ ላይ ነው። እናት ዛህራ ለቤሊ ያላት ፍቅር እጅግ በጣም ልብ መሳጭ ነው። በጣም በሚገርም ሁኔታ አቶ አምናን ድሮና ድሮ ወይም በፊት የጀመረው ፍቅር እንደ ድር እያደራ ቀን በቀን እየጨመረ ይሄዳል። በጣም በሚገርመው ሁኔታ በጣም ከሚገርማችሁ ነገር እያንዳንዱ ነገር በማስተዋል የሚያደርጉ ሰዎች ፈጽሞ እየተባረኩ ናቸው። በጣም በሚገርመው ሁኔታ ብሌን በዚህ ሰዓት አቶ አምነን ሆስፒታል ስለገቡ እጅግ በጣም ተጨንቃ ትገኛለች። በጣምም አዝናለች። እናት ዛህራና ሜርሲ ደግሞ እቃ ቤቱ ቆመዋል። ፍቅር የሚባለው ሰውዬ ደግሞ ሐኪም ቤት ቆሟል። አቶ ሙስጣስፋም ቆመው በመገረም ይመለከታሉ። በዚህን ሰዓት ቢሊም መመልከቷን ትጀምራለች። ለአቶ አምነን የተለኮሰለትን ባ እያለች መናፈቋን ቀጠለች። ነገር ግን በመስኮት አጮልቃ ታየው ነበረ። እሱ ግን ራሱን ስቶ ስለነበረ አንዳችም ሊያያት አልቻለም። በሚገርመው ሁኔታ ሁለቱም እጅግ በጣም ይዋደዳሉ። እሷም እሱን እያየች በናፍቆት ረሃብ ትንገበገብ ጀመር። በጣም በሚገርም ሁኔታ የመርሲ ወይኔ አምነን ይቺ የማትረባ አቆም ወንድም ልጅ ምን ይሆናል? ከዚህ በላይ ምን ሊሆን ይችላል? እያለች መናገሯን ቀጠለች። አንቺ ጦሰኛ ሴትዮ አርፈሽ ተቀመጪ፣ ግን አምነን ደህና የሚሆን ይመስልሻል? አለች። አንቺ ሴትዮ ከዚህ በላይ መታገስ አልችልም፣ አቁሚ፣ የወንድሜ ልጅ ምንም አይሆንም ትላታለች። ወይኔ እንዳፈሽ አድርገው አለቻት። እዚህን ጊዜ መርሲን በመናደድ ሁና መመልከቷን ቀጠለች። እናት ዛህራ ደግሞ ሽንኩርታቸውን እየከተፉ ነበረ በዕቃ ቤት። በዚህን ሰዓት ነበረ ቤሊ ወደ እናት ዛህራ ትመጣለች። ልጄ ቶሎ ብለን እንውሰድለት እባክሽን። እሺ እናቴ ደህና እንደሚሆን ግን ተስፋ እሄዳለሁ። እኔ ልጄ መጥፎ ነገር የሚያገኘው አይመስለኝም። የኔና የእናቱ ጸሎት የት ሄዶ ትላለች። ግን እናቴ ወይዘሮ ሞርዚና እንዴት ሆና ይሆን ትላለች ቤሊ። እኔ እንጃ የኔ ልጅ፣ እስኪ ሂጂና ማርክን ጠይቂው። በቃ እሺ አንቺ ጨርሺ ተባብለው ከእናት ዛህራ ጋር ይለያያሉ። በዚህም ጊዜ እናት ዛህራ ቤት ውስጥ ምግብ እየሰሩና እያበሰሉ ነበረ። በዚህን ሰዓት ሐኪም ቤቱ ውስጥ ጄሪ ትገባለች። አምነን የሚለውን ድምፅ እየጠራች አምነን ረዝም አትበለኝ፣ ግን አምነን ልጃችን አልናፍቅህም ትለዋለች። ታሞ የተኛ ሰውዬ በጣም በሚገርም ሁኔታ የጄሪ ፍላጎት ገንዘብ ነው። እኔን ማግኘት አትፈልግም እያለች ማልቀሷን ማስመሰሏን ትቀጥላለች። ልጃችን ደግሞ ናፍቆሃል፣ በቅርቡ ቤተሰባችን ይቀላቀላል ትላለች። አምነን እኔ በልጃችን እንዋደዳለን፣ እሺ አዲስ ማንነት ይኖረናል እያለች የተስፋ ስንቅ ትሰንቃለች። አዲስ ቤተሰብ እንሆናለን እያለች እጆቹን ይዛ እየሳመች ማልቀሷን ትቀጥላለች። በዚህን ሰዓት አቶ አምነን እሱ አይደለችም የሱ ፈውስ። በዚህን ሰዓት ነበረ አቶ ካልዳ አቶ ምን ያለበት ሁኔታ ያንን ያህል አያሰቃይም። አዎ ዋናው እርሶ ነው ዶክተር፣ የሚያስፈልገው ነገሮች ካሉ ንገሪኝ ይላታል ቃል። በዚህን ሰዓት አንዳንድ መድኃኒቶች አሉ፣ እነሱን ልታመጣለት ትችላለህ? አዎ ዶክተር፣ አሁን ባለሁበት ሁኔታ ሁላችንም ታመናል። አልጋ ስለሚያንስ ነው እንጂ ሁላችንም ብንገባ አሪፍ ነበር ትላለች መርሲ ስትንቀዠቀዥ። በዚህን ሰዓት ለማታውም ሌላ ህመም ነው። አዎ ዶክተር፣ እዚሁ ነው ሳየው በጣም ነበር የደነገጥኩት ትላለች። ወይዘሮ መርሲ ማስመሰሏንም ቀጥላለች። ከሱ ውጭ ማንም የለኝም፣ እርሱም እንደዚህ ያደረገ እድሜው ለሞርዚና ይሁን ትላለች። በዚህን ሰዓት ነበረ
ቃል አንድ ነገር በማስተዋል ይመለከታል። አንቺ ግን ለሱ ምኑ ነሽ ትላታለች። አክስቱ ነኝ አክስቱ ያውም እናቱ ስለሌለች እናቱን ጭምር ነኝ ብላ ተነግራታለች ለዶክተሯ። በዚህን ሰዓት ቃል በጣም ደስ የሚል ቅርበት ነው ያላችሁ ትላታለች። በቃ ዶክተር አምነን ያለበትን ሁኔታ ይቼ ልምጣ ትላለች። በዚህን ሰዓት እና ዶክተር አእምሮ ወይዘሮ ባደረገችው ነገር በጣም የሚከፋት ነው የሚሰማኝ ትላለች። በዚህን ሰዓት ቤሊ ሐኪም ቤቱ ጋር ቁማ በጣም መጨነቅ ጀምራለች። ከማርክ ጋር ያው እሱማ ወደ ዓለም እኮ ነው ደግሞም ከዚህ በላይ የከፋ ነገር እንዳታደርግ መጠበቅ አለብህ ብላ ቤሊ ማርክን ትጠይቀዋለች። አዎ ያንን ቀንም እኮ አላት። አዎ ከባድ ነው በጣም እባክህን ተንከባከባት እሺ አቶ ምንጋ ይውለልሽ ነበር እንዴ ይላታል። በዚህን ሰዓት ነበረ ምን አልሆንም እዛው ልሄድ ነው በቃ ላስቆይሽ ብሎ ይሸኛታል። በዚህን ጊዜ ወይዘሮ መርሲ ከግራ ከቀኝ እየተጣደፈች መጨነቋን ትቀጥላለች። ሰላም ወይዘሪት ትላታለች። ሰላም ልጅ የአቶ አምነን ቤተሰብ ነኝ ልበል አለቻት። በዚህን ሰዓት መርሲ ጥያቄዋን አበዛችባት። በዚህን ሰዓትም ምን አለሽ? ያውም ያክስቱ ነኝ አለች። አልተሳሳትኩም። የሆነ ጊዜ የድርጅቱ ፕሮግራም ላይም ተገኝተሽ አይቼሻለሁ ትላታለች። ግን አንቺ ማን ትባያለሽ አለቻት። ዛቺ ትላታለች። አለው እንዴት ታዲያ አቶ አምነን በሆነው ላይም ያውም በጣም አዝኛለሁ ትላለች። በዚህን ሰዓት ነበረ ምንም ያህል እርሱ ጠንካራ ነው፣ ጡንቻዎቹ አሉት፣ ከዚህም በላይ ቢገጥመው አቅም አለው፣ መቋቋም ይችላል እያለች መርሲ የሰዎችን ልብ ማንጠልጠል ትጀምራለች። ይሄው ቢሆንም በሽታ ይልቅና ትንሽ የለውም ከሱ ይጠብቀው ነው የሚባል ብላ ትመልስላታለች። በዚህን ሰዓት ነበረ ጄሪ በጣም ስቅስቅ ብላ እያለቀሰች ለአቶ አምነን መናዘዟን ቀጠለች። በዚህን ሰዓት ዶክተር ወይም ፍቅር መጥቶ ነይ ውጭ ብሎ ያስወጣታል። በእውነት በጣም ነው የከፋኝ። በሱ ያለሱ ማንም የለኝ አለች። በቃን ያለው ይላታል። ሙስጣስፋ ቃል ነህ ወይዘሮ ጄሪ ተረጋጊ ይላታል። በዚህን ሰዓት ነበረ አቶ አምነን እንዴት ነው ደህና ነው መጣ እያለ መጠየቁን ቀጠለ። ወንድሜ ለማየት ነው እባክህ የመጣሁት ይላል። ጄሪ ተንከባከበው ዶክተርን አዋርቼ መጣሁኝ ይለዋል። እሺ ብሎ አቶ ሙስጣስፋንና ጀሪን ጥሏቸው ይሄዳል። ወይኔ ሚስቴ በእውነቱ በጣም አዝኛለሁ። የሚስቴ ባል ባለበት ሁኔታ ኧረ ዝም በል እያለች ትለምነው ጀመረ። እሱ ግን ዝም ማለቱን አልቀጠለም። ለምን ብሎ ይጠይቃታል። ቃል እዚህ ጋር እየተንቆራጠጠ ነው። ከዚህ ጋር ቃል መጣለች። እንዳልቆየክም ስፋት አደርጋለሁ ብላ ጠየቀችው። ኧረ በጭራሽ የወረቀቱን ጉዳይ እንዴት አደረግሽው? ሁሉም ነገር ብሎ ጠየቃት። እሷም በመጨረሻም እንዴት ነው ያው እየጠየከኝ እባክህ ቃል እንደነቃ ማየት አለብኝ ትለዋለች። እሺ ያንን እንዲሆን አደርጋለሁ ይላታል። በዚህን ሰዓት መጠየቁ እሺ ብላ ቀጥታ ትሄዳለች። በዚህን ሰዓት ልጃችን ደህና ነው ብሎ ይጠይቃታል። ጀሬን አንድ ሰው ልታሳብደኝ ነው እንዴ የምታረገው ነገር ሳያንስ ትለዋለች። በዚህን ሰዓት ነበረ በጭራሽ እያወራ አትግደለኝ፣ አንቺ ምን አለብሽ? ሁለት ባል አለሽ፣ አንዱ ቢሞትብሽ አንዱ አለሽ ብሎ ይነግራታል። በዚህን ሰዓት ትናደዳለች። በጣም በመናደድ እኔ አንድ ባል ነው ያለኝ እርሱም አምነን ነው እሺ ብላ አስረግጣ ትነግረዋለች። ይገባኛል፣ ሁለት ሰው ባል ማድረግ ይከብዳል። ስለዚህ ሁሉም ነገር እየተደበኩ ስለማደርግ ውሽማ አለው ይላታል።
እዚህን ጊዜ በጣም ትናደዳለች። እረ ውሻ ይብላህ፣ አስጠላኸኝ አደል? ግን ቢሞትም ምን ሳትይ ከዛ ቤት መውጣትሽ ነው የሚያሳዝነኝ ይላታል። በዚህን ሰዓት በጣም ትናደዳለች። በሆነው ውስጥም ሆኖ አምነን አንድ አካል ነው የያዝኩት አድምጭኝ በሌለበት ንግግር ከንቱ ነው ይላታል። በዚህን ሰዓት በጣም እየሳቀባት ነበረ። እናት ሞርዚናም እዚህ ጋር በበላችው መድኃኒት እየተሳቃየችና እየተንገላታች ትገኛለች። በጣምም እያለቀሰች ነው። ምን እንደተሰማት ባላቅም አሃ አሃ እያለች በጣም እየተሰማት ታለቅሳለች። በጣም በሚገርም ሁኔታ እዚህ ላይ ነው ትልቁ ችግር እየተፈጠረ ያለው። በጣም በሚገርም ሁኔታ ወደ መርሲ ትመጣና ትመለከታለች። መርዚህም በዚህ ሰዓት ማነሽ? እባክሽ ቁጭ በይ፣ ለራሴ አእምሮዬ ብዙ ነገር እየተመላለሰ ነው፣ ቁጭ በይ ትላታለች። በዚህን ሰዓት እሺ በጣም ይቅርታ ወይዘሮይቷ ነን፣ ግን መቼ ነው አዲስ ነገር የምንሰማው ብላ ትጠይቃታለች። በዚህን ሰዓት ቃል መናገሯን ጀመረች። እኔ እንጃ አላወቅኩም፣ እኔም እንዳንቺ እየጠየቅኩ ነው። ሞርዚና ግን እንዴት ችግር ትሆንብናለች ብዬ አስቤም አላውቅም ስትል ትናገራለች። በዚህን ሰዓት ነበረ ለምን ቆይ ቆይ ጤና ማገገም አትገባም ትላታለች። እሱ በጣም ጥሩ ሀሳብ ነው፣ ትክክል ነሽ ትላታለች። ግምቱም አሪፍ ነው ማለት እንዴት ወደ ማገገሚያ ክላስ ትላለች። ወይም እንደዛ መሆን አለበት፣ የሆነ መፍትሄ መፈለግ አለበት። አዎ እኔም እያሰብኩን ነው ያንን ትላለች ወይዘሮ መርሲ። በዚህን ሰዓት ነበረ አቶ አምነን በማገገሚያ ክላስ ውስጥ ወይም በሐኪም ቤት ተኝተው በነበረበት ሰዓት የልቡ ፈውስ ወይም የውስጡ መድኃኒት ትመጣለች። በዚህን ሰዓት መቼም ይቺ ሴትዮ ያለ መስሏት ወይኔች ሴትዮ እዚህ ኪችን ያለ መስሏት እንዳይሆን ድስት ይዛ የመጣችው ወይዘሮ መርሲ እንዴት ነሽ የኔ ልጅ አንቺ እንዴት ነሽ ብላ ትጠይቃታለች። እናት ሮዛ እዚህን ሰዓት ሰላም አለች። ደህና ነው ማየት ትችያለሽ። ማነሽ ወይዘሪት? ያንንም ለማድረግ እኔ እሞክር ነበር ግን ብላ ትላታለች። ስለነቃ መግባት አችም ስላልነቃ መግባት አችም ብላ ትነግራታለች። ግን የለም እንደዛ ሆኖ ማየት ጥሩ ነው ትላለች። በዚህን ሰዓት ነበረ እሺ በቃ ነይ ላሳይሽ ትላታለች። ይዛት ወደ አቶ አምነን ቤሊን ትሄዳለች። ቤሊም በዚህን ሰዓት አቶ ሙስጣፋ ከቃል ጋራ በጣም መጨቃጨቅ ቀጠሉ። እሱም ይነካታል፣ እሷም አትንከኝ በማለት ትዕቢቷን ታሳየዋለች። እሱም ይነካካታል። በጣም ተናዳለች። እባክህ ልለምንህ አቶ ሙስጣፋ እባክህ እስቲ ቆይ ሆድሽን ልንካው፣ የልጄን ስሜት የሚሰማውን ስሜት ላዳምጥ ይላታል። እሺ በቃ ይላታል። ሆዷን ሲነካት እጁን አንስታ ሆዱ ላይ ታረገዋለች። እሱም እቅፍ አድርጎ ሊያባብላት ይሞክራል፣ ሆዷን እየነካካ። በዚህን ሰዓት ቤሊ አቶ አምነን ካገብታ ፊቶቹን ጉንጮቹን እየደባበሰች ግንባሩን እየሳመች ናፍቆቷን መወጣት ትጀምራለች። በዚህን ሰዓት ነበረ አንድ ቆይ ምን ሆነህብኝ ነው ፈራው አምነን ትላለች። እባክህን ውስጥ የተረበሸ አንድ ጊዜ ደህና ነህ ማየት ለእኔ ትልቅ ደስታ ነው ትላለች። በዚህን ሰዓት አቶ አምነን አልነቁም። ከአንተ ጋር ስሆን እኮ ነው ደስ የሚለኝ፣ የጠፋችው እናቴን የምረሳው፣ የወዳትንም ያቺ እናቴ ፎቶን እንኳን ይዞ ማልቀስ ያቆምኩት እኮ ባንተ ነው። እናም እባክህን አምነን ብቸኝነትን እንዲሰማኝ አታድርግ፣ እባክህን ንቃልኝ የኔ ፍቅር ትለዋለች። በዚህን ሰዓት አቶ አምነን ብንን ሲሉ በጣም ቤሊ ውጊ
አውርሽኝ? አዎ አለውልህ ትለዋለች። ደህና ነህ? ምንም አትጨነቅ እሺ ብላ ትለዋለች። እሺ ሁሌም ከሁሉም በላይ ስገለጥ ነበረ ከማንም በፊት ደህንነቴን አንቺን ማየት የፈለግኩት ይላታል። እሱም በዚህን ሰዓት ተስፋ ነበረኝ ብሎ ይላታል። ቆይ እርሷን ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪሜ ሌላ ሐኪም አያስፈልገኝም ይላታል። ማን ያምጠኛል? በል እንደዚህ እያልክ ልቤን አታሸፍተው። ሰላም ነሽ ይላታል። ተው እንደዛ ትልቅ አሁን ከእናት ዛህራ ጋራ መጣንልህ ምግብ ይዘንልህ መጣን ምግብ ተመገብ ትለዋለች። በዚህን ሰዓት እሺ አንተም የምትለውና ለምን ሁሌ አልታምም? እረ እንደዛ አይባልም ይላል ትለዋለች። እንደዛ ከሆነ ሁሌም ትንከባከብኛለሽ ይላታል። አዎ እንከባከብሃለሁ የኔ ፍቅር ትለዋለች። በፍቅር አይን እየተያዩ ሁለቱም መተያየት ጀመሩተው እኔ የማይተመን አትርሳ ትለዋለች። በዚህን ሰዓት ነበረ እንደ ድንገት በመሃል ይችኛዋ ትገባለች። ተመስገን አቶ ሀምነን ነቅተሃል? እንዴት ነህ? እኔ ይላል። እኔ በጣም ደህና ነኝ ይላታል። በአጋጣሚ ትለዋለች። ገባኝ አቶ አምነን ሰዓቱ ይሁን አይሁን ምንም ማወቅ ነገር የለም። ግን ስለ ድርጅቱ አንዳንድ ማውራት ያለብን ነገሮች አሉ ትለዋለች። አቶ አምነንም ማዳመጡን ቀጠለ። የተፈጠረ አዲስ ነገር አለ? አዎ ትኩረት ካለ መስጠት አንፃር ይመስለኛል። ድርጅቱ ትንሽ በትንሽ ኪሳራ እየደረሰበት ነው። ነገር ግን ብላ ትናገራለች። አንዳንድ ማውራት ያለብን ነገሮች አሉ። እሺ ቃል ጋራ ማውራት አለብን ትላለች። በዚህን ሰዓት ግን አንድ ነገር ለኔ ሀሳብ ውስጥ መጥቶብኛል። አሁን እኔ ነቃህ ትለዋለች። በጣም ነው ደስ ያለኝ። ደግሞም ብታይ ተጨንቄ ብዙ ሳለቅስ ነበረ። ደግሞም ይሄን ልጃችንም ስትል የዚህን ጊዜ ቤሊ ፊት ተቀያየረ። በጣምም ተናደደች። ተጨንቋል። እንደዚህ ማለት ጥሩ አይመጣም። እሺ ትላለች በሳቅ እየተሞላች። በዚህን ሰዓት እናት ዛህራ ውስጥ አንድ ያልታሰበ ነገር ከእናት ዛህራ ጆሮ ውስጥ ሊገባ ችሏል። ሙስጣስፋ ይቺ ሴትዮ እስክተኛ ካልሸኘናት እስከ መጨረሻው ካልሸኘናት ታረፋለች። አዎ ግን ደህና መሆን ተስፋ የለንም ወይም ተስፋ በዚህ ሰዓት ይላል። እናት ዛህራን በመገረም ሁሉን ነገር ማዳመጥ ትችላለች። ግን እኮ በዚህ ሰዓት ይህን ማድረግ እናንተ ራሱ ይህን ማድረግ አልነበረባችሁም። እና ሲፎ እኮ ትንሽ ካረጋጋት ብለን ነው መድኃኒቱን የሰጠናት ትላለች። በዚህን ሰዓት ነበረ እሷም ላትመለስ አበደች። ለማንኛውም መጣው ትለዋለች። እሹ ተባባሉ። የዚህን ጊዜ እናት ዛህራ አንቺ ግን ምን አይነት መጥፎ ሰው ነሽ? በዚህን ሰው በህይወት ለመግደል አለቻት። ወጋሽኝ ታገኛለሽ። ዛራ ተረጋጊ አይደለም ትላታለች። በዚህን ሰዓት እናት ዛህራም እንዳሰብኩት ቢሆን ከአንቺ ጋር አንድ ቤት ውስጥም አልተቀመጥኩም ነበረ ትላታለች። በዚህን ሰዓት መናደዷን እንዴት ካንቺ ይሄን ይጠበቃል? ዝም ብለሽ አታውሪ ትላታለች። በዚህን ሰዓት እኔ ቡር አንብቡ ማለት ከገረመኝ አሁን አምነን ይሰማ አንቺን ቡር ቡር ያስገኝሻል ትላታለች። እናት ዛህራ ያንንም እንዳታደርጊ በናጥሽ ቆይ እንደዚህ ቤተሰብ መሰላችሁ አንቺ ሲፈንም የተቀመጣችሁት ብላ ትነግራታለች። በዚህን ሰዓት ሰው እየጎዳችሁ ነው እውነት ዛህራ ማንም አትችልም ትላለች። በዚህን ሰዓት በጣም ትደነግጣለች። ዶክተሯ መጣች። አቶ አምነን ነቃ? እንኳን ሰላም ነቃ ትለዋለች። ለውጥ አለው አይደለ? አዎ በጣም ላደርጋቸው እንክብካቤ አመሰግናለሁ ግዴታችን ነው ብላ ዶክተሯም ትነግረዋለች። እየተመጣው ነው አንተም የመጀመሪያ ምርጫ ስላደረግከ እናመሰግናለን
ትላለች። በዚህን ሰዓትም ዶክተር የሚያሰጋ ነገር አለ ወይ? ኧረ በጭራሽ አሁን ላይ ምርመራውም ውጤቱም እንደሚያሳየው ጥሩ ጤና ሁኔታ ላይ ነው ያለው። ስፌት ውስጥም ከባድ እንቅስቃሴዎችን እንዳታደርግ ትለዋለች። በዚህን ሰዓት ነበረ አቶ አምነን እንዳታደርግ እሺ ብላዋ ትወጣለች። በዚህን ሰዓት የእናት ዛሃራና የሜርሲ ግብ ግብ ይገጥማሉ። ዝም 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 ይላሉ። በጣም ጭቅጭቃቸው እየጦፈና እየናረ መጣ። እሺ እርስዎ አፈረሽ ቢ አፈር ያስበላሽና አንቺ የሰውን ሕይወት የምታመሰቃቅይ ነሽ እያሉ መታገላቸውን ጀመሩ። እናት ዛሃራንም መርሲ ትገዳተራታለች። ነገር ግን እናት ዛሃራ በዓላማዋ የጸናች ጀግና እናት ናት። እጅግ በጣም የሚያስቅ ነው የእናት ዛሃራና የመርሲ ጉዳይ። ካልሆነ ካልሆነ ትላታለች። በዚህን ሰዓት መገፋፈታቸውን ቀጠሉ። ማሳየው እነግረዋለሁ እንዴት እያሉ ይናደዳሉ። እናት ዛሃራ ከውስጣቸው በጣም ተደናግጠዋል። ኧረ በፈጠረሽ እንደዚህ አታድርጊ፣ ኧረ በፈጠረሽ በእውነት እንደዚህ አታድርጊ፣ ኧረ በእውነት እንደዚህ አታድርጊ እያሉ ማውራታቸውን ይቀጥላሉ። ማርክ እንዴት ነህ አለችው። አንድ ቦታ ደርሼ ልመጣ ነው። ዛሬ እንዴት ወይዘሮ ሞርዚናን አምነህ ወጣ ትለዋለች። እሱማ ቆልፌባታለሁ በሩን ይላታል። ደህና ብላለች ጄሪ ደውዬ ዋናው እሱ ነው ትላለች። ሲፈን ግን ዓላማዋና እቅዷን ለማሳካት ነው እንጂ ጥሯ ማንም ቢታመም ለሷ አይሞቃትምም አይበርዳትምም። በዚህን ሰዓት ቤሊ በጣም ፈርቻለሁ ትላለች። አሁን ግን እንደዚህ ሆኖ ስላየሁት በጣም ደስ ብሎኛል። የልጅ አባት በቅስፈት በጣም ኑሮ የእውነት ምን እንደመሆን ግራ ገብቶኝ ነበረ ትላለች። የዚህን ጊዜ በጣም ትነቃለች። አላቅም ታውቂያለሽ ቤሊ፣ አሁን ላይ ከባሌ ጋር አንድ የሚያደርገን ነገር ቢኖር ልጄና ልጄ ብቻ ነው ብላ ትነግራታለች። የዚህን ጊዜ ቤሊ በጣም ትናደዳለች። ደስ የሚለው ነገር አው ከባድ ነው ትላለች። አምነን ትወጂዋለሽ ትላለች። ባልወደው ኑሮ ይህን ሁሉ ነገር አሳልፍ ነበር። አዎ እሱማ ልክ ነሽ። ለምን እርሶን ምን ይሆናል ትላለች። በዚህን ሰዓት በጣም አንድ ያልታሰበ ነገር እንደሚፈጠር አልገባትም ነበረ። ቤሊም በዚህን ሰዓት እየተናደደች እና እየተበሳጨች እንዴት እንደዚህ ሊሆን ይችላል እያለች ራሷን በንዴት ቀጠለች። አቶ አምነን እንዴት ነህ? በጎ ነህ ወይ? ደህና ነኝ ይላታል። እኔ ለምን የኔ ልጅ ሁላችንም ስንጨነቅ አልፈነው ያውም ያቺ ደግሞ የቤቱ ስራ ይላታል። በዚህ እንኳን ይሄ ይቅርና ሰው ስንት ነገር አይምሮ ይበላሻል። ያው እህቴ ለማለት የፈለገችው ቢደረግ አይቆምም። አዎ ልክ ናት እህቴ መርሲ ይላታል። እዚህን ሰዓት አየሽ እህቴ በደንብ እኮ ነው እማቅሽ፣ እኔም እንደዛው ከቤተሰብ የተለየ ነው እማቅሽ ብላ ሜርሲን ታስፈራራታለች። በዚህን ሰዓት በጣም በመናደድ ሆና ንግግሯን ቀጠለች። በዚህን ሰዓት ቤሊ እንዴት ዋላችሁ? እንደማየው ከሆነ ሰው ሁሉ እየገባ ይናገረዋል። ስለዚህ ሁላችሁም ውጡ ይባባላሉ። በዚህን ሰዓት እናት ዛህራና መርሲ ተጠቃቅሰው ይወጣሉ። ይህንንም ካው እንዴት ነህ አምነን በሳየኸው ነገር ስልክ ነው በተኛህበት እያለች መናገሯን ቀጠለች። በዚህን ሰዓት ቤሊ ከበር ሆና መመልከት ትጀምራለች። አቶ አምነንን ዶክተሯ ጥሩ ነው ዶክተር ትላታለች። እዚህን ጊዜ ይህን አድርገው ይወጣሉ። ዶክተሯና ዶክተሪት ይወጣሉ። እዚህ ብሌ መውጣታቸውን ጠብቃ ገባች። አምነን ምንድን ነው የተፈጠረው ነገር አለ ብላ ትጠይቀዋለች። ቀን እንዴት ነው ይላታል። በማን ሊሆን ይችላል? በጄሪ ነዋ። ቤሊ ከእሷ ጋር የሚገናኘው አንድ ነገር እንደሆነ ታውቃለሽ ይላታል። በጣም ነው የቀናሁት ብለዋለች። ስለዚህ ስለተወዳታለህ ከባድ ነው። በቃ ዶክተሮቹ ሳይመጡ ውጭ ልውጣ
ቤሊ ቤሊ እያለ መጣራቱን ቀጠለ። በዚህን ሰዓት ወይዘሮ መርሲ ወደ ሲፈን ትደውላለች። ሄሎ መርሲ፣ አንቺ ምን አለብሽ? ያወረኛ ሰው ሙስጣፋ የሚባል ሰውዬሽ ነገሮችን ስናወራ እኮ እናት ዛህራ ሰማችን። አሁን እኔ ወደዛ እመጣለሁ ትላለች። በዚህን ሰዓት ነበረ መርሲ እየሮጠች ወደ ሐኪም ቤቱ ገባች። ወይኔ ማውራት እስከማታቆሚ ድረስ ገና ሁሉ ነገር ይነቃብናል። ከዛ በኋላ የምንሆነውን ነገር ራሱ አናውቀውም ትላለች። ሰዎች መሆን በጣም ይጨንቃል። እኔ በቃ ወደ ቤት መሄድ አለብኝ። ዛህራ ታዲያ አንቺም ከዚህ ሂጂ ትላለች። ኧረ እባካችሁ አትጃጃሉና ዛህራ ብዙ ነገር አለ። ሂጂ አንቺ በቃ ወደ ቤት ማረፍ አለብሽ ትላለች። እናት ዛህራን አባብላ ወደ ቤት ይዛ ለመሄድ ነበረ። እዚህን ጊዜ መርሲ በጣም እየተሯሯጡ ከእናት ዛህራ ጋር ክርክራቸው እየቀጠለ ቀጥታ በመንገድ እየተከራከሩ ወደ ቤት ይሄዳሉ። ይህንንም ካደረጉ በኋላ ቤት ደረሱ። ከቤትም ከሄዱ በኋላ ይቺ ቀዥቃዣ የሆነች ሴትዮ ቀጥታ ወደ እናት ሞርዚና ክላስ ለመግባት ችላለች። በዚህን ሰዓት እናት ሞርዚና ጣቷን እንደዚህ እየሰበሰበች ነይ ትላታለች። የዚህን ጊዜ መርሲ የምትገባበት ቀዳዳ ጠባት። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሰንበቱ። ይህ የያሬድ ሚዲያ ነው። የያሬድ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰብ ሁኑ። እናመሰግናለን።